ቤተሰቦች እንዴት ናችሁ? ኢሳ ዲዛይን ነኝ። ኢሳ ዲዛይን ሰብስክራይብ በማድረግ ቪዲዮውን ማየት ይችላሉ። የምናወራው ዛሬ ስለ አገር ባህል ልብስ ነው። ስለ ሽመናና ስለ ጥልፍ ወይንም ስለ ፈርጥ ካልገባችሁ ጨሌ ማለት ይሄ ነች። በቃ ፈርጥ ማለት ይሄ ነች። ስለዚህ የምናወራበት ነገር ይሆናል። ስለ ወንዶች ባህላዊ አልባሳት፣ ስለ ሴቶች ባህላዊ አልባሳት በደንብ የምናወራበት ቪዲዮ ነው። የሀገር ባህል ልብስ ስታዙ ብዙ ጊዜ ማድረግ ያለባችሁ ነገር ምንድነው? አንደኛ የጨርቁን ኢኳሊቲ ማየት። በደንብ የጨርቁን ኢኳሊቲ ማለት ምንድነው? አንደኛ የሴቶች ከሆነ 2 አይን 3 አይን በሚባለው መነን ቢሰራ አሪፍ ተመራጭ ይሆናል። ለምሳሌ እንደዚህ አይነት የሀገር ባህል ልብሶች ትልልቅ ዲዛይን ያላቸው በእንደዚህ አይነት በ3 አይንና በ2 አይን ቢሰራ በጣም ተመራጭ ነው። በተለይ በ3 አይን ቢሰራ በጣም አሪፍ ነው። ነጠላው እንኳን በ2 አይን ቢሰራ ኖርማል ነው። ምክንያቱም እንደዛ የተደረገበት ምክንያት ምንድነው? 3 አይን የሚደረግበት ምክንያት ልብሱ ጨሌ ሲበዛበት የጥልፍ ማሽን በዛ ስለሚሰራ ሽመና ስላልሆነ የልብሱ ክብደት ያመጣዋል። ሁለተኛ ደግሞ ልብሱ እንዲቆይ ያደርገዋል። ሁለተኛ ደግሞ የምንገባው ወደ ወንዶች ነው። ወንዶች ቲሸርት አንደኛው ምንድነው? አንደኛው ፒሲ ነው የሚባለው። ፒሲ ማለት ይሄ ነች። አንደኛው የለበስኩት እኔ ማለት ነው። ያው የማሽን ጥልፍ ነው የሚሰራበት። ፒሲና ማድረቂያ ነው የሚባለው። ማድረቂያው ከውስጥ ነው የሚደረገው። ከውስጥ ማለት ነው። ፈትቼ ላሳያችሁ። ከውስጥ ያለችዋ እነዚህ ያለችዋ ማድረቂያ ነው የምትባለው። ከዛ ከላይ ያለችዋ ፒሲ ነች እና በአሪፍ ኳሊቲ ቢሰራ አሪፍ ነው። ሁለተኛ ደግሞ ወዴት እንሄዳለን? ወደ ሽመና። ሽመና ሲባል ብዙ ጊዜ አሁን ዘመኑ ወደ ማሽን ስራ ገብቷል። ሽመና ደግሞ የሽመና ልብሶች ማየት ነው መሆን ያለባቸው ካላችሁ እንደዚህ አይነት ቀጫጭን ዲዛይኖች ምናምን የድሮዎች ልብሶችም አሉ፣ ግን አሁን ላይ ተፈላጊ እየሆኑ አይደለም። ጥልፍ ስራው ምንድነው ጥቅሙና ጉዳቱ? ባይዘው የኛው ይረግፋል። ከሁለት አንዴ ሲታጠብ ትንሽ ይረግፋል፣ ሁለተኛው ደግሞ በደንብ ይረግፋል። የማይረግፍም አለ። በጣም አሪፍ ከተሰራ አይረግፍም። እንደገና ደግሞ የአገር ባህል ልብስ በማሽን የምታጥቡ ሰዎች በማሽን የአገር ባህል ልብስ አይታጠብም። ወይንም በኖርማሊ በቃ ኖርማል ልብስ ከማሽን ውጭ ያለ ማቴሪያል ካላችሁ የሚታጠብበት ምናምን እንደዛ ብታጥቡ ተመራጭ ነው። እና ቀጣይ ደግሞ በአሪፍ ቪዲዮ እመጣለሁ። አመሰግናለሁ። ሰላም ሁኑልኝ። ቪዲዮን እስከ መጨረሻ ስላያችሁ አመሰግናለሁ። ሰላም ሁኑልኝ። ባይ